ሰሞኑን መነጋገሪያ ሆኖ ያለው ጉዳይ አገልጋይ ሄኖክ ወይም የነቢይ ሄኖክ ጉዳይ ነው። የነቢይ ሄኖክ የሰላሌ ምድር የጠንቋዮች የመተተኞች ምድር ነው ከማለቱ ጋር ተያይዞ ቁጣን ቀስቅሷል። ነቢይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። እንደሰማችሁት ነው ዜናውን ነግሬያችኋለሁ ምን እንደሆነ፣ ግን የብዙዎች ቁጣ የተላለፈበት ቪዲዮ ነው። ስለ ሰላሌ ህዝብ የተናገረው ፓስተር ንስሐ ግባ፣ እኔ ተሳስቼ አውቃለሁ አልዋሽ። እንዳያችሁት ነው ብዙ ሰዎች በዚህ ጉዳይ ተቆጥተዋል። በእንደዚህ አይነት ጉዳዮች ላይ እንዲህ ሰብሰብ አድርጎ ግን ማድረግና ማየት ተገቢ አይደለም ብዬ አስባለሁ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነቢይ ሄኖክ ግርማንም ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል የዓለም ዙሪያ ሁሉ ብዙ ሰላም ብዙ ጤና እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። በዛሬው ዝግጅታችን ከምንመለከታቸው ጉዳዮች አንዱ እና የመጀመሪያው የጆን ዳንኤል እና የነ አዶናይ ጉዳይ በትግራይ እያደረጉ ካሉት ነገር አኳያ ከተለያዩ ሰዎች በተለይ ደግሞ ሁልጊዜ ማውራት ከሚወዱ ፖለቲከኞች ብዬ ስላቸው የሀገር ውስጦቹን አይደሉም፣ ሁልጊዜ ውጭ ሀገር ቁጭ ብለው በተመቻቸው ሁኔታና በተመቻቸው ኑሮ ቁጭ ብለው ሚሰራንም ማይሰራንም እንደፈለጉ ወደ ላይ ወደ ታች የሚያደርጉ ሰዎችን በተመለከተ የምንመለከተው አለ። ከዛ ውጪ አንድ ቪዲዮ ምናልባት አብዛኞቻችሁ አላያችሁም ብዬ አስባለሁ። ምናልባት ስለማይነገርና ስለማይወራ እንጂ የማስተር አብነት በጎ ስራዎች ተነግረው የሚያልቁ አይደሉም። ከዚህ ጋር ተያይዞ አንድ ቪዲዮ አሳያችኋለሁ። እጅግ በጣም አስገራሚና ልብ የሚነካ ከማስተር አብነት ጋር የተያዘ ቪዲዮ ነው። እሱን አይተን አስተያየት እንሰጥበታለን፣ እንመለከታለን። ከዛ ውጪ ሰሞኑን መነጋገሪያ ሆኖ ያለው ጉዳይ ሌላኛው የአገልጋይ ሄኖክ ወይም የነቢይ ሄኖክ ጉዳይ ነው። የነቢይ ሄኖክ የሰላሌ ምድር የጠንቋዮች የመተተኞች ምድር ነው ከማለቱ ጋር ተያይዞ ቁጣን ቀስቅሷል። አሁን ይህን ቪዲዮ በምሰራላችሁ ሰዓትም በጣም በሚገርም ሁኔታ እዚህ ቪዲዮ ላይ ነቢይ ሄኖክ ትንቢት ሲነግራት የነበረችው እህታችን ወደ እስር ቤት መወሰዷን ሰምተናል። ነቢይ ሄኖክም እየተፈለገ እንደሆነ ነው ዜናው የሚናገረው። በዚህ ጉዳይ ዙሪያ በርካቶች ቁጣቸውን እየገለጹ ይገኛሉ። በዚህ ዙሪያ ቆይታ እናደርጋለን። ሌሎች ጉዳዮችም ያልሰማችኋቸው ያላያችኋቸው እዚህ ታገኛላችሁ። አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምን
ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ነቢይ ሄኖክ ግርማ ሰላሌ ጠንቋይና መተተኞች ሀገር ነው በማለት ቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን አስነስቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቃለሁ ሰላሌ ጠንቋይና መተተኞች ሀገር ነው ማለቱ ቅሬታን ፈጥሯል። ታዲያ ይህም ይህን ሰሞን በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ብዙዎችን በህግ ቁጥጥር ስር መዋል አለበት ሲሉ ብዙ ጽሁፎችን እያጋሩ ይገኛሉ። እንደሰማችሁት ነው ዜናውን ነግሬያችኋለሁ ምን እንደሆነ፣ ግን የብዙዎች ቁጣ የተላለፈበት ቪዲዮ ነው። እስቲ ለማንኛውም ከየት ነው? ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ በፊት መስክሬ ነበር። አረ ስለ አረቄ አሃ ነፃ ወጥተሽ ነው። አንዳንድ አገልጋዮች በጣም ብዙ ታገለግሉና ብዙ ትሮጡና ብዙ ታንጹና በሆነ ቦታ ላይ የሆነ ነገር ታበላሻላችሁ። ማለቴ ማንም ፐርፌክት ነው እያልኩ አይደለም። ሁሉም ሰው ስህተት ይሰራል። በእርግጠኝነት ሞቲቭህ ቁጭ ብለህ ይሄንን ስትል የሆነ ሞቲቭህ ለመሳደብ ተዘጋጅተ ነው ብዬ ወይ ደግሞ የሆነ ነገር ለማለት ተዘጋጅተ ነው ብዬ አላስብም። ግን ደግሞ አጋንንትን ኢትዮጵያ ውስጥ የትኛውም አካባቢ ላይ አጋንንት ይመለካል ማለቴ በአራቱም አቅጣጫ የሆኑ ቦታ የሆኑ ሰዎች ጥቂት ሰዎች ሌላ አማልክቶችም ያመልካሉ። ጠንቋይ ቤት አለ፣ ምናምን ቤት አለ፣ ብዙ ስርዓት ውስጥ ያሉ ሰዎች ይኖራሉ። ጥቂቶች ናቸው። ግን በአገር ደረጃ አገሪቷ የጠንቋይ ሀገር ናት አይባልም። አገሪቷ ማለት ሰላሌ በሙሉ ጠንቋይ ነው ወይ ደግሞ ጠንቋይን ያመልካል ወይም ባዕድ አምልኮን ያመልካል እያልክ ነው። ትልቅ ስህተት ነው። የህዝብን ዲግኒቲ ነው የነካው። ሰላሌ ደግሞ የጀግና ሀገር ነው። የኢትዮጵያ ህልውናን የጠበቁ ጀግና ህዝቦች የወጡባት አባቶች የወጡበት ሀገር ነው። ሰላሌ ጀግና ሀገር ነው። ሰው ጥቂት ሰዎች ሊኖሩ ይችላል እንዳልኩት በየአካባቢው ጥንቆላን ሌላ አምልኮትን የሚከተሉ አሉ። ግን ሀገሪቱ ስትል ሀገሪቱን በሙሉ ሰላሌን በሙሉ ነካ። አሁን እንዴት ትችላለህ? እንግዲህ ይሄውንም አቤት ብዬ መጣው። ምክንያቱም የህዝባችን ዲግኒቲ ነው የተነካው። ስለዚህ አንዳንድ ጊዜ መድረክ ላይም ሲሰጣቸው አንዳንድ ሰው the same thing ነው የሚሉት። አስታውሳለሁ አንድ ሰው መጥቶ መድረክ ላይ በቃ ፖለቲካ ነው የሚያወራው። የሆነ ሀገር ሄጄ እንትን ብሎኝ ብሎ የሆነ ህዝብን አታክ ሲያደርግ ሰማውና ስለ አጋንንት አሰራር ከሆነ ማውራት ያስፈልገው በዛ ሰዓት ሴትዮዋ ላይ የነበረው ጅኒ መመታትን ብቻ ነው ማውራት የነበረበት። ኤኒዌይስ ይሄ ሁሉ ህዝብ እንግዲህ አሁን እንዴት አይነት ምላሽ ነው የምትሰጠው? ህዝብ አትበሉ፣ ህዝብን አትንኩ። ህዝብ አይነካም በምንም ሁኔታ። ህዝብ ብላችሁ የምትናገሩ ሰዎች ተጠንቀቁ፣ ከህዝብ ጋር አትጋጩ። በ1% ቢሆን ሶሪ ተሳስቼ ነው ትላለህ። አሁን ግን ማጆሪቲ ነው 60 እና 70 ሚሊዮን ኦሮሞ ነው የተጋፈጥከው የነካኸው። ስለዚህ አይባልም፣ ነውር ነው። ደብሮናል፣ በጣም ደብሮናል። ሰላሌ የጠንቋይ ሀገር ሳትሆን የጀግና ሀገር ናት። እሷ ካለቻቸው ፖይንቶች ውስጥ እንደዚህ አይነት ሰዎች ወይም በእንደዚህ አይነት አንተ ባልከው ልምምድ ውስጥና ሁኔታ ውስጥ ያሉ ሰዎች በየትኛውም አካባቢ በሰላሌ ብቻ ሳይሆን በየትኛውም አካባቢ ሊኖሩ ይችላሉ። ምናልባት በሰላሌም በይበልጥ ሊኖሩ ይችላሉ አንተ እንዳልከው። ግን ደግሞ እንደ ህዝብና እንደ ሀገር በአንድ ላይ አይፈረጅም። ከህዝብ ጋር በዚህ መንገድ መገናኘትና መጣላት ተገቢ አይደለም። እንደዚህም አይነት ንግግር ተገቢ አይደለም። ብዙ ጊዜ ስሜታዊ የሚኮን ይመስለኛል እንደዚህ አይነት ቦታ ላይ አንድ ሰው ከዚህ ቦታ ነኝ ካለ ሙሉ አንድ ላይ አድርጎ የመፈረጅ ከዚህ ወገን ነኝ ካለ አንድ ላይ አድርጎ መፈረጅ እና የመሳሰሉ ነገሮች ይስተዋላሉና አንዱ ብዙውን አይሆንም ብዙም ደግሞ አንዱን አይሆንምና ከዚህ አንፃር ቢታይ ጥሩ ነው ብዬ አስባለሁ። እንቀጥል እስቲ። ስለ ሰላሌ ህዝብ የተናገረው ፓስተር ንስሐ ግባ፣ እኔ ተሳስቼ አውቃለሁ አልዋሽ፣ ወንጌል ባናቱ ይተከል ብዬ ተናድጄ የማይረባ የዲያብሎስ ንግግር ተናግሬ ንስሐ ገብቻለሁ። ይህ ሰላሌ ህዝብ ህዝባችን ነው። ወርቅ የሆነ ህዝብ ነው። ሙሉ የኢትዮጵያ ህዝብ ህዝባችን ነው። ስለዚህ የማይረባ ንግግር ንስሐ ገብተህ
ነገር ብታስተካክል መጥፎ ነው። የሰላሌ ህዝብ መተተኛ ነው ብለህ እንትን ሰርተሃል፣ ቪዲዮ ላይ ሰርተሃል አይቼዋለሁ። እና ንስሐ ግባ። ህዝብ መተተኛ አይደለም። ህዝብ መተተኛ አይደለም። በጣም 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 ችግር እንዳያችሁት ነው። ብዙ ሰዎች በዚህ ጉዳይ ተቆጥተዋል። ቱ ቢ ሆነስት መባል ያለበት ወይም መወራት ያለበት ነገር ቢኖርም በእንደዚህ አይነት ጉዳዮች ላይ እንዲህ ሰብሰብ አድርጎ ግን ማድረግና ማየት ተገቢ አይደለም ብዬ አስባለሁ። ከዚህ ጋር ተያይዞ እስቲ ሌላ አስተያየት አለ። መንግስት በሐላል ታቦ እንዲሰሩ የፈቀደላቸው ከሆዳቸው ይልቅ ምንም ክብር የሌላቸው ክብራቸው በኖራቸው የሆኑ ሰዎች አሉ። እነዚህ ሰዎች ህዝብን እንደ ህዝብ መሳደብ ምንም አይመስላቸውም። ይገርመኛል። ማለት ህሊናቸውና እግዚአብሔር በፊት ለፊታቸው ይመሰክርባቸዋል። አይ ዶንት ኖ በሰሜን ያለ ጠንቋይ ይላቸዋል፣ ሟርት ምናምን ይላቸዋል። አሁን ደግሞ ሄኖክ ተነሳና ሰላሌ ጠንቋይ ነው ምናምን ምናምን አለ። የጠንቋይ ሀገር የሟርት ሀገር ምናምን አይባልም እኮ ባይዘዌ ሟርት ጥንቆላ ምናምን በዛ ማለት እኛ ደክመናል ማለት ነው። ይኸውላችሁ የትኛውም ህዝብ የፈለገውን ሃይማኖት መከተል ይችላል እና ህዝብን እንደ ህዝብ መሳደብ፣ አካባቢን መሳደብ፣ የጠንቋይ ሀገር የሟርተኛ ሀገር ምናምን ማለት ወንጀል ነው፣ ያስጠይቃል። ባይ ዘ ዌይ እነ ሄኖክ እነ ሚራክል እነ ጩፋ እነ ጩሮ የተፈቀደላቸው ጠንቋዮች ናቸው። እኔ በጣም የሚገርመኝ ካውንስል የሚባለው ነገር ነው። ማለት አይ ሪሊ በጣም ማለት ኢትዮጵያ ውስጥ በፕሮቴስታንት ታሪክ ከተሰሩት ትላልቅ ስራዎች መካከል አንደኛው ነው። አይ ነው ካውንስሉ በጣም ኢምፖርታንት ነው። ግን እንደዚህ አይነት ነገሮችን መቆጣጠር የማይችል ከሆነ፣ እንደዚህ አይነት ስህተቶችን የማያርም ከሆነ፣ እንደዚህ አይነት ሰዎችን የማይጠይቅ ከሆነ ምን እንደሆነ ስራው አይገባኝም። ማለት ከለላ ሲሰጥ አካውንተብል ማድረግ አለበት። ይሄ የህግ ክፍሉ የካውንስሉ የፕሮቴስታንቱ ማህበር ፕሮቴክት የሚያደርገው ማህበሩን የሚያቆሽሹ ሰዎች በማህበሩ ስር ሆነው ህዝብን የሚሳደቡ፣ አካባቢን የሚሳደቡ፣ ፖለቲካ ውስጥ የሚገቡ ሰዎችን ላይሰንስ በመቀማትና አረፉ በማለት ነው። በህግ ቁጥጥርም ስር በማውላት ነው። ባይ ዘ ዌይ የቤተ ክርስቲያን ስልጣን እዛ ድረስ የሚሄድ ነው። በህግ ቁጥጥር ስር እንዲሆኑ ማድረግ አለባት። የራሷን ታብ ማን ነው ህጎች የሚጥሱትን ሰዎች እና ሄኖክ መጣና ምን አለ? የጠንቋይ ሀገር ነው ሰላሌ አለ። ሰላሌ የጠንቋይ ሀገር አይደለም። ሰላሌ የምስኪን ህዝቦች፣ የምርጥ ኦሮሞዎች፣ ለሀገር የሞቱ የጀግኖች ሀገር ነው። ጠንቋይ አለ፣ የትም አለ። አዲስ አበባም ጠንቋይ አለ፣ ባህር ዳርም ጠንቋይ አለ፣ ደቡብም ጠንቋይ አለ። ጠንቋይ የሌለበት ቦታ የለም። ሁልጊዜ ሰይጣን የትም አለ። ማህበረሰብን ማጠልሸት ግን ማህበረሰብን እንደ ማህበረሰብ ጠንቋይ ነው ምናምን ማለት ግን ነውር ነው እና ይህንን ነገር ለሄኖክ አድርሱልኝ። በህግ የሚያስጠይቀው ወንጀል ነው። እባካችሁ እነ ሄኒ አስባችሁ ተናገሩ። ከተናገራችሁ በኋላ አታስቡ ፕሌስ። ልመና ነው እና ህዝብ ነው ተሸክማችሁ የምትሄዱት። ማለት የፈለገ አንተ የስህተት አስተማሪ የስህተት ልመመድ ያለህ ብትሆን በስር ያሉ ሰዎች ምንም ክፉና ደግን የማይለዩ ምስኪን ፕሮቴስታንቶች ናቸው እና በአንተ ምክንያት እነሱ መጠመድ የለባቸውም፣ መጠላት የለባቸውም። እባካችሁ ተውን፣ እያሰባችሁ ተናገሩ። እግዚአብሔር አእምሮ የሰጣችሁ አስባችሁ እንድትናገሩ ነው። ማህበሩን ፕሮቴክት ማድረግ የምንችለው ጨዋ በመሆን ነው። የቀደመውን ወግ በመመለስ ነው። ከመናገራችን በፊት በማሰብ ነው። ባካችሁ ከተናገርም በኋላ እናስብ። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ግለኝነት ይቁም፣ ጥንቆላ ይቁም። ተባረኩልኝ። ጥሩ መልእክት ነው። ከተናገራችሁ በኋላ ሳይሆን ማሰብ ያለባችሁ
ከመናገራችሁ በፊት ነው ማሰብ ያለባችሁ። አስባችሁ ተናገሩ፣ ተናግራችሁ አታስቡ። እንደዚህ አይነት ነገሮች የሚፈጠሩት በእርግጥም ሰዎች አስበው ሳይናገሩ ሲቀሩ ነው። ከተናገርኩ በኋላ እንዲህ ነው እንዴ ብለው ማሰብ ሲጀምሩ ነውና ጥሩ መልእክት ነው ብዬ አስባለሁኝ። ከዚህ ጋር ተያይዞ ግን እንደገና ቀደም ብዬ እንዳልኳችሁ የተሰማ መረጃ አለ። ይህች መድረክ ላይ ሄኖክ ሲያናግራት የነበረችው ልጅ ወደ ፖሊስ ተወስዳለች። ሄኖክም የተፈለገ በሕግ ቁጥጥር ስር ለመዋል የተፈለገ እንደሆነ ነው የሚናገረው ዜናው። እስቲ ላሳያችሁ። በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋሏ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነቢይ ሄኖክ ግርማም ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነገሩ እስኪ። እንግዲህ እንደሰማችሁ ነው በቁጥጥር ስር ውላለች። ያው ንግግሩን የተናገረው እሱ ቢሆንም እንግዲህ በቁጥጥር ስር መዋሉ ከሷ ተጀምሯል። ይሄንን ይመስላል። ያው ጉዳዩን ስንደመድመው እንትን መሆን የለበትም። በቃ የቅድም ወንድማችን እንደተናገረው ነው። ሰዎች የሚናገሩትን ነገር ከተናገሩ በኋላ ሳይሆን ከመናገራቸው በፊት አስበው መናገር አለባቸው የሚል የመደምደሚያ ብናደርግለት ጥሩ ነው። ወደ ቀጣዩ ጉዳይ ወደ ማስተራብነት ጉዳይ ከመሸጋገሪ በፊት እስቲ አዶናይና ጆን ዳንኤል ሸውደውናል፣ ወገን ሸውደውናል። ሁላችሁም ተሸውዳችኋል። ትላንትና ከአዶናይ ላይ ተደዋውለን ነበር። ምን አለ ሐድሽ? እኔና ጆን ዳንኤል እኮ አውርተን ነው። እንዴት አንተ ፈጥነህ ድረስና ለምግብ ምናምን ይሁን ቶሎ ብለህ ድረስላቸው፣ አግዛቸው። እኔ ደግሞ ለልብስ ይሁን ለቃ ምናምን የሚሆን ማቴሪያል 11 ሚሊዮን ብር ምናምን ይዤ እመጣለሁ ብየው ነው እንጂ እንደዛ አይደለም። እናንተ ግን ምንድነው ስለኛ ወደዛ ወደዚህ የምትሉት? እኛ እኮ ቲክቶከሮች የኢትዮጵያ ሕዝብ ልጆች ነን። በሁሉም ቦታ የምንደርስ ነን፣ ደግሞ ልጆች ነን እና አታካብዱብን እያለ ነው። ሰምታችኋል። ጆን ዳንኤል ምናምን አትበሉ ወገን። በጣም ህፃኖች እኮ ናቸው። ይህንን በማድረጋቸው አስቡት። ትላልቆቹ ቲክቶከሮችማ ያው በፖለቲካና በዘር እያባሉን ነው። እኛ ግን እንባላ ነቅተናል፣ ፍቅር ብቻ ነቅተናል፣ ፍቅር ብቻ ነቅተናል፣ ሰላም ብቻ ነቅተናል አይደል ወገኖች? ይመቻችሁ። ልጆቹ አዶናይም ጆን ዳንኤልም ለሰዎች እርዳታ ለማድረስ አበክረው ይሰራሉ። ስራ ፈቶችና ወረኞች ደግሞ አበክረው በሁለቱ መካከል ስላለው ጉዳይ ያወራሉ። እንግዲህ የሆነው ማለት ረብ ያለውና ሀሳቡ ሚዛን የሚደፋ ነገር ላይ ብናተኩር የተሻለ ይመስለኛል። እንደ ሰሞኑ ጉዳይ ከሆነ ያው የማስተራብነት መታመም ለብዙዎች አሳዛኝና አስደንጋጭ ዜና ሆኖ ቆይቷል። ከዚህ ጋር ተያይዞ ግን አንዳንድ ጠንቋዮች እያስቸገሩ ነው። የሱን መታመም አስመልክቶ እየመጡ የሚጠነቁሉ ጠንቋዮች በእውነት በጣም አሳፋሪዎች ናቸው። ምክንያቱም አብዛኞቹ እግዚአብሔር አሳይቶናል ነው የሚሉት። እንግዲህ እግዚአብሔር የሰውየውን መታመም በዜና መጥቶ ከተናገረ በኋላ መጥቶ የሚናገራችሁ ኩያችሁ አይደለም እና በእግዚአብሔር በዚህ ልክ መቀለድና ማሾፍ ዋጋ ያስከፍላችኋል። ያውም ታምም ያለው ባለ ሰው ላይ በዚህ መንገድ ማሾፍ በጣም ዋጋ ያስከፍላችኋል። እስቲ የተወሰኑት እናያቸው። ማስተራብነት በጣም ዙሪያው ላይ ጨለማ ከቦት አይቻለው። የሞት መልአኮች ዙሪያን ከቦ አይቻለው። እድሜ እንደሌለ አይቻለው። ሻሎም ቅዱሳኖች፣ አስደንጋጭ ራዕይ ነው ያየሁት። ለማስተር አብነት ለጤና ና እኔ ላንብብልህ። ኢሳይያስ 55 ከቁጥር 7 ጀምሮ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ምሕረትን ያደርግለታል። ወደ አምላካችን ይመለስ፣ ይቅርታውን ብዙ ነውና። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለምና።
ይላል እግዚአብሔር። ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። አሜን። እግዚአብሔር ሐሳብ ይበልጣል ከናንተ። ምንም ማለት አይቻልም። ከዚህ ሐሳብ በኋላ ጥሩ አድርጋ መልስ ሰጣችኋለች። ላሳያችሁ የፈለኩት የማስተር አብነት ቪዲዮ ይሄን ይመስላል። ምናልባት ሁላችሁም ታውቁታላችሁ። ይሄንን ወንድማችንን ካሊድን ማለት ነው እና ወንድም ካሊድ ፋውንዴሽን የተሰኘ የበጎ አድራጎት ተቋም አለው። እዚህ ተቋም ላይ አንድ ወንድማችን የጎበኘ ባለበት ወቅት ስለ ማስተር አብነት በጎ ስራ የተናገረው ነገር እጅግ ይደንቃል። በቲክቶክ ክሬቲቭ አዋርድ ከተቀበለው ወይም ካገኘው ገንዘብ በቀጥታ ወደዚህ ድርጅት በመውሰድ የወለል ንጣፉን እንደሰራላቸው ነው የሚያሳየው። እስቲ እንየው። በነገራችን ላይ ይሄ ማስተር አብነት እንግዲህ ፈጣሪ መዳም ጨርሶ የማራውና ይሄ ከቲክቶክ ክሬቲቭ አዋርድ ያሸነፈ እዛ ላይ ያገኘውን ገንዘብ ተጨማሪ ለሱ የተሰጠን ይሄ በሱ ድጋፍ ያገኘው ማስተር አብነት ያው ይሄ እንግዲህ አንዱ ትልቁ የሱ ድጋፍ ማስተር አብነት ነው። በዚህ አጋጣሚ እንዳያችሁት ነው። አሁን እዚህ ወንድም ካሊድ ፋውንዴሽን መስራች ወንድም ካሊድ ተናገረው እንጂ በጣም በብዙ የሚቆጠሩ ያልተነገሩ ያልተሰሙ ፊት ለፊት የታዩትን እናንተ ሁላችሁ ታውቁታላችሁ፣ ግን ያልተነገሩ የበጎ ስራ ባለቤት ነው። ብዙዎች በሱ ምክንያት ከህመማቸው ተፈውሰዋል፣ ታክመዋል። ብዙዎች ለራባቸው ደርሶላቸዋል። ፈጣሪ ጸጋ ሰጥቶታል በዚህ አይነት መንገድ እንዲያገለግለውና እጅግ በጣም አስደናቂ ነው እንደዚህ አይነት ነገሮችን መስማት። አሁን ይሄን ካሊድ ባይናገረው ኖሮ አናቅም ነበር። አንዳንዱን ፊት ለፊት በቪዲዮ እናደርገዋለን፣ አንዳንዱን ደግሞ እንደዚህ ሰዎች በማያዩበት ሁኔታ ለበጎ ስራ እንቆማለን። በነገራችን ላይ ሰዎች ሳያዩ ያደረግናቸው ነገሮች ወይም ለካሜራ ሳይታይ ያደረግናቸው ነገሮች ሳይታዩ የሚቀሩ እንዳይመስላችሁ። ምናልባት ብዙ ሰዎች አሉ ስማቸው እንዳይነገር መልካቸው እንዳይታወቅ ሆነው ለብዙዎች የሚደርሱና እንደዚህ አይነት ተግባር የሚሰሩ ሰዎች ግን አንድ ቀን እንደዚህ ይነገርላቸዋል። ይሄንን ቪዲዮ ማየት ደስ ያሰኛል። ከዚህ በተጨማሪ ማስተር አብነት አሁንም ሕክምና ላይ ነው የሚገኘው። ስለሱ ማንሳታችን ካልቀረ ባላችሁበት በምትችሉት ጊዜና ሰዓት ሁሉ በጸሎት ሰዓታችሁ ሁሉ እንድታስቡት እግዚአብሔር ፈውስ እንዲያደርግለትና መዳን እንዲሆንለት ድኖ እንድናየው ሁላችሁም ጸሎት እንድታደርጉ እንደዚሁም ምኞታችሁ እንድትገልጹ በአክብሮት ጠይቃለሁ። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።